ሰላም እንዴት ናችሁ? ውድ የልብ ፊደላት ድራማ ተከታታዮች። ሰላም ውድ የልብ ፊደላት ድራማ ተከታታዮች። ሃይ እንዴት ናችሁ? የልብ ፊደላት ተከታታዮች ሰላም እንዴት ናችሁ? ዮርዳኖስ አዳሙ ነኝ። በድራማው ስሜ ደግሞ ኢዛና ነኝ። ሰላም ተሰማ እባላለሁ። በካራክተር ስሜ ስሜ አቤል ግዛቸው ይባላል። የካራክተር ስሜ ደግሞ አብርሽ። እኔ መቅዲ በሚባል የምታውቁኝ፣ ትክክለኛ ስሜ ደግሞ አደይ ይባላል። ያው እንግዲህ እኔ ስሜ በካራክተር ስሜ ባቢ ነው። በኖርማል ስሜ ደግሞ ሌኩን ይባላለሁኝ። እና ውድ ቤተሰቦቻችን ፌርማታ ቲዩብ ላይ የልብ ፊደላት የሚለው ድራማችን ምዕራፍ 1 ተጠናቋል። ምዕራፍ 2ን ደግሞ በቅርብ ጊዜ እንጀምራለን። ምዕራፍ 1 እንዴት አገኛችሁት? አሪፍ ነበር? እስቲ ያላችሁን ሀሳብ አስተያየት ኮሜንት አድርሱን። ከድራማችንስ ይበልጥ የማንን ካራክተር ትወዳላችሁ? አንድ ይልቀቁኝ። ፍካሲው በዚህ ሰዓት አግኝተሽ የምለቀሽ ይመስልሻል? ቸኮሌት አለ? ማን ነው ደንበሳ እንዴ? ሄሎ አሎ ማለት እንዴ? እና እዛ መስሪያ ቤት ነኝ ብቻ ነኝ ሰራተኛ። ምን አገባኝ ታዲያ? እዛው ሰሩትም እንዴ? አስበሽዋል? ግን ከ7 ወር በኋላ ቤታችን ውስጥ ምን አይነት ድባብ ሊኖር እንደሚችል ማለት ይማርሽ አይባልም እንዴ? ለምን አይደፋሽም? እኛ ምን አገባን? የቀትሯ ሴጣን የምን ሴጣን? የቀትሯ በቃ አንተ በህይወት አዳዲስ ነገር መፍጠር አይሰለችም አይደል? እንደማያውቃ ሰው ልትበሳጭላት ነው እንዴ? ነበረ ቆይቶልኛል ጊዜ ነበረ ቆይቶልኛል ጊዜ አልቻልኩም ተመለስ ተውሸት ጊዜ። ገለፈጣችሁም አልገለፈጣችሁም እኔ ጨርሻለሁ። አንተ እንደዚህ አይነት አስተያየት አትይኝ። ይሄን አስተያየት አውቀዋለሁ። አንድ ነገር አድርጋታለሁ ብለህ ካሰብክ ይኸውልህ ዋጋ ነው የምሰጠው። ምንድነው የፈለግሽው ነገር አለ እንዴ? ምንድነው የምትለፈልጊው? እኔ ጭራሽ እኔን በጥፊ የእናንተ መጫወቻም አልሆንም እማዬ። ምንድነው? ከየት ተመለስክ? ይመለከትሻል? ከዚህ ሁሉ ጊዜ በኋላ እንዴት መጣ? ይዙ ተረጋጋ። ይኸውላችሁ እመለሳለሁ ግን እሺ። አንተ ምን ሆነህ ነው? ራስን ለመቆጣጠር ሞክር እንጂ ያለብን ችግር ረስተህ ነው ሌላ ችግርም ጎትቶ። ጸጸት እንዳይሰማን እኮ በጣም እየተጠነቀቀልን ነው። እባካችሁ በቃ ቁሙ። እኔ ከሆኑ የሚጸጽተኝ እየመሰለኝ ነው። ውይ የኔ ውስጥ ራሱ እየተለበሸ ነው። በቃ አንተው እየቀለዳችሁብኝ ነው እንዴ? አንተ ነህ እንጂ እየቀለድክብን ያለው። ምንድነው አሁን እየቀለድን እንቆያለን እንዴ? ስራችን መጀመር እንችላለን። በደስታ ሽኒ ከድራማ የምወደውና ምርጥ ካራክተር ምለው የመቅዲን ካራክተር ነው። እና ውድ ቤተሰቦቻችን ከኛ ድራማ ላይ ከልብ ፊደላት ላይ እናንተ የምትወዱት ምርጥ ካራክተር ማን ነው? ሁለተኛው ጥያቄያችን ደግሞ ምን እናሻሽል? ምንስ አስተያየት አላችሁ? ቀጣይ ምዕራፍ ሲጀምርስ ምን እንድናስተካክል ምን ጨምረን እንድንመጣ ትፈልጋላችሁ? ምዕራፍ 2 እንደውም በቅርቡ እንለቅላችኋለን። እስከዛ ያላችሁን አስተያየት በኮሜንት ላይ እየሰጣችሁን ጠብቁ እና ፌርማታ ቲዩብ 2ን ሰብስክራይብ በማድረግ ሲዝን 2ን ጠብቁ። ማለትም ምዕራፍ 2 በቅርቡ ቀን ይመጣል።
ሰብስክራይብ እያደረጋችሁ ለወዳጆቻችሁ ሼር እያደረጋችሁ እያጋራችሁ ጠብቁን። እንወዳቸዋለን። እናመሰግናለን። እናመሰግናለን።